በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ በብዙ ሕዝብ መካከልም አመሰግንሃለሁ መዝሙር 34 ቁጥር 18 እግዚአብሔር ቅዱስ የለምና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና በጎችን በቀኙ ፍየሎችን በግራው ያስቀምጣል ያቆማል በቀኙ ያሉትንም እናንተ አባቴን ወዳጆች ሕጌን የፈጸማችሁ ትእዛዜን ያከበራችሁ ኑ የዘላለም መንግስትን ትወርሳላችሁ ይላችኋል በግራው ያሉትን በቀን መላእክት መጣው ያ ባያሉ መላእክት መለከቱ ሲነፋ በመቃብር ያሉ ሁሉ ይነሳሉ በነን ተነን እንዋ አመድ ሁነን አሞራ የበላቸው በባህር የሰጠሙ እሳት ያቃጠላቸው በክብር የተቀበሩ ማንኛው ስጋ ለባሽ ሁሉ በክብር ይነሳል በዮሐንስ ወንጌል ምዕራፍ 5 ከቁጥር 26 ላይ በመቃብር ያሉ ሁሉ ድምጹን የሚሰሙበት ጊዜ ይመጣል ክፉ የሰሩ የዘላለም መከራ መልካም የሰሩ የዘላለም ሕይወት ያገኛሉ በማለት ወንጌል ዮሐንስ ጽፎታል ዮሐንስም በምዕራፍ 14 ቁጥር 13 ላይ በጌታ ዘንድ መከራ ተቀበለው ጾመው ጸልየው ሰግደው ተነስተው ያላቸውን ሀብት መጽውተው በጌታ ዘንድ መከራ ተቀበለው የሚሞቱትን የዘላለም ረፍት ይወርሱ ዘንድ ስራቸው ይከተላቸዋል ዛሬ የሰሩት ዛሬ የደከሙት ዛሬ የሰጡት ስጦታ በእግዚአብሔር ዘንድ ለዘላለም ክብር ሊሆናቸው ስራቸው ይከተላቸዋል በማለት እንደተናገረው የትምህርታችን መነሻ ጠላት ይሄን አደረገ መልካም ስንዴ ባለው በጥሩ ህሊናችን ላይ ዲያብሎስ ሰይጣን መጥፎ ነገር እየቀላቀለ ስረቁ ግደሉ አመንዝሩ ጫትቃሙ ሲጃራጭሱ የሚያሰኝ ሰይጣን ዲያብሎስ የርሳችን መነሻ ጠላት ይሄን አደረገ ሰው በተፈጥሮው ጥሩ ስነ ምግባር ያለው አስተዋይ ከእግዚአብሔር በታች ማንኛው ፍጥረት የማይወዳደረው እግዚአብሔር አምላክ የፈጠረው ፍጥረት ሁሉ ሊገዛ ሊያስተዳድር የተፈጠረ ክቡር ሲሆን ክብሩን አጥቶ ግን እንዲያውም ከእንስሳ ብሶ እንደሚገኝ ሰው ክቡር ነበር ክብሩን ባለማወቁ ግን እንደ እንስሳ ሆነ ብሎ መዝሙር 48 ቁጥር 12 እና እንዲሁም ቁጥር መጨረሻ ላይ ሰው ክቡር ነበር ክብሩን ባለማወቁ ግን እንደ እንስሳ ሆነ ብሎታል ማሰብ የማይችል ልብ እንደሌላቸው አለ ከብቶች ልብ የላቸውም ተብሎ ሳይሆን ማሰብ አይችሉ በመሯቸው በጎተቷቸው ያው እንዳሏቸው ሄድ ተመለስ ተቀመጥ እንደተባሉ ሰው ግን ከዚህ የበለጠ ማሰብና ማስተዋል የተሰጠው ነበር ጠላት ይሄን አደረገ ዘፍጥረት ምዕራፍ 3 ከቁጥር 1 ላይ አዳምና ሔዋን 7 ዓመት በገነት የሰላም ኑሮ ሲኖሩ ዲያብሎስ በዚህ መልካም ስራቸው ቀናት ያዘውና ቀናባቸውና ሊያስተናክላቸው ወደ ገነት ገባ እባብ ከፍጥረቱ ከአራዊቱ ከእንስሳቱ ሁሉ ተንኮለኛ ነበረች አለ በዚህ ተንኮሏ ወደ ገነት ገባችና የገነት ንግስት ሆይ ሰላም ላንቺ ይሁን አለቻት ሔዋንን ሰላም ላንቺ ይሁን በማለት ቃል ከተመላለሱ በኋላ
በገነት ካለው ፍራፍሬ እንዳትበሉ የተከለከላችሁ ይመስለኛል አለች እባብ ተንኮሏን ስታመጣ። ሔዋን አነሳች። አዎ እግዚአብሔር አምላክ በገነት ፈጠረን፣ መልካሙን ነገር አዘጋጀ። ለሽታ ማዛቸው፣ ምግብነታቸው ለሰውነት የሚስማማ ለማየት ደስ የሚያሰኙትን ፍራፍሬዎችና አበባዎች ፈጠረ። በገነት ያለውን ብሉ አለን፣ በገነት መካከል የበቀለውን ግን አትብሉ፣ ይሄን የሞታችሁ የበላችሁ እንደው ትሞታላችሁ አለን። ይሄም አለች ሔዋን በመልካም አስተሳሰብ እንዳንሞት ነው እንጂ ነፍጎን ተመቅኝቶን አይደለም ብላ የእግዚአብሔርን ቸርነት ለእባብ ነገረቻት። እባብ ግን ተንኮሏን በማጠናከር ዲያብሎስ አሮባታልና አይ የምትሞቱ መሰለሽን አለቻት ሔዋንን። ያንን ከበላችሁ አይናችሁ ይከፈታል፣ እንደ እግዚአብሔር ትሆናላችሁ፣ እነሆ ምስጢር ይገለጽላችኋል፣ ክፉና በጎውን ታውቃላችሁ። ስለዚህ እግዚአብሔር እንደኔ እንዳትሆኑ ብሎ ተመቅኝቷችሁ ነው እንጂ እምትሞቱ ሆኖ አይደለም ስትላት፣ የሔዋን ነገር ደግሞ ገና ትክ ብላ ስታያት ኃጢአት ስታዩት ያስደስታችኋል፣ ስትሰሩት ግን ያስጨንቃችኋል። ኃጢአት ለሚያየው ደስ ስለሚል የምትሰሩት ስራ ሁሉ በቁጣ ስትነሱ መግደል እንደቀላል፣ የሰው ሀብት ስታዩት መስረቅ እንደቀላል፣ ክስትክዱ መካድ እንደቀላል፣ ከካዳችሁ ኋላ ግን ሰውነታችሁ ይሸማቀቃል፣ ይጨነቃል፣ ይሸበራል። ኃጢአት የሰራ ሰው ሙሉ ህይወት የለውም፣ ትክክለኛ ጥላም የለውም፣ ሲያዩትም ነጠላ ነው። መልክ ደም ግባትም የለውም፣ የፈለገ ውበት ቢኖረው መልኩ በፍጹም ለሚመለከተው ሁሉ ጥላ የለውም፣ የተገፈፈ ነው። መንፈስ ቅዱስ ለቆታልና ዲያብሎስ ስላደረበት ህሌናው እየወጋው ሰላም ያጣል ውስጡ። እኔና እናንተ ገብተን በማናየው ምክንያት እርሱ የሰራው ስራ እየጠዘጠዘው ሰላም ያጣል። ሙሉ ብርሃን የተሳለበት ውበት መልክ የለውም። እግዚአብሔር አምላክ ከኃጢአት ነፃ ያወጣልከስ። እኛ እንኳን ሰው ሆነን አሁን እዛ በባህር ዳር በከተማችን አንዳንድ ጊዜ ለተልኮ ከገዳም ወደ ገዳም ለስብከት ስንዘዋወር ጫት ሲጃራ የሚቀምሱ ሰዎች እንግዲህ የሰማይና አምላክ ትተው ኃጢአት የሰሩትን እኛን ለማየት እንዴት ይጨናነቃሉ? ስናያቸው መልካቸው ይታወቃል። ምንም ኃጢአት የሌለበት ልበ ሙሉ ግን እንደ ፀሐይ ያበራ ነው ወደፊት ወደኛ ወደ የሚቀርበው ምንም ኃጢአት የሌለበት ሰው። ፖሊስ ያይደነግጥ፣ ዳኛ ያይደነግጥ፣ ቢያዝ ቢጠየቅ ትሞታለህ ቢባል አይጨነቅ። ለምን? ኃጢአት የለበትማ። ያለ ኃጢአት ለሚጠየቀው ጥያቄ በድፍረት ይመልሳል። ኃጢአት ያለበት እንደሆነ መጨናነቅ። ስለዚህ ወገኖች ሆይ ሔዋን በገነት አትብሉ የተባለው እንዳንሞት ነው እንጂ ነፍጎን አይደለም። እንዴ የምትሞቱ መሰላችሁ አለ ክፉ ሰው ጠላት። ይሄን አደረገ ዲያብሎስ። ይሄንን ብላ ጠጣ ተኛ እባክህ የምን ጸሎት ነው ተኛ ይልና ፍርድ ልብስ ያለብሳል ነው በላይ ለእንዴ ያሟሙቀሃል። ምንም ኮራቁትን ብተኛም ያሟሙቀሃል፣ ያመቻች ተኛ የምን ስግደት ነው እባክህ፣ ጉልበት ይሰበራል፣ ተደክማ ወገብ ይቀጫል ይላልና ብላ ጠጣ ትቀጥናለህ፣ ትይዛል፣ ካንሰር ይዛል ይላል። በመብል ሊኖርና በመጠጥ ሊኖር የሰይጣን ሴራ ነው። ይሄ ደግሞ በዲያብሎስ ያደረባቸው ሰዎች ና መናፈሻ ነን ናይት ክለብ ነን ይላሉ። መጠጥን ጠጣ አንተ እኮ ፋራ ነህ ይለዋል። እንግዲህ ያናንቀዋል ሲያስተለጣጥነው ዲያብሎስ ሰይጣን ጫትን ንቃም ሲጃራ እንኳን ወንዶች ዛሬ እንደውም በዚህ ሀገር ሴቶችም ጫት እየቃሙ ያየው ነው። ልነቅፋቸው ሳይሆን ልመክራቸው ግን ይሄን እላለሁ። ልነቅፋቸው አይደለም፣ እኔ ሰውን አልነቅፍም፣ ሰውንም አልገስጽም፣ ራሴን ነው የምገስጽ። ራሴ ከዚህ ዓለም ጣጣ ነፃ ሁኜ የእግዚአብሔር መንግስት ለመውረስ በዚህ እንግልት በወዲያ እንግልት እንዳይገጥመኝ ነው የምከር። ምናልባት እናንተ ተመችቷችሁ ይሆናል የዚህን ዓለም ነገር አሟጣችሁ ተጠቅማችሁበት ይሆን ይችላል። እኔ ግን ከእናቴ ማህፀን ከወጣሁ ጀምሮ እያለቀስኩ ተወልጃለሁ፣ እያለቀስኩ ኖሬያለሁ፣ እያለቀስኩ ወደ መቃብር ወርዳለሁ። ስለዚህ ወዲያኛው ዓለም እንዳይዘጋብኝ እነሆ የቸርነቱን ስራ እየጠበቅኩ ስለምኖር ከዚህ ዓለም ኃጢአት መቀላቀል አልፈልግም። እንደው አብሬ መዋል ማደሬም ያለ እናንተ ስለማልጸድቅ ነው። ጽድቅ የሚገኘው በእናንተ ነው። ከእናንተ ጋር ከህዝቡ ጋር ያልዋለ ሰው ጽድቅ የለውም። በበረሃ ገብቶ ዘግቶ የሚጸልይ ባይታዊና ከህዝብ ጋር ወንጌል የሚሰብክ መምህር ቢወዳደሩ ባይታዊው 40 ይዝጋ 80 ዓመትም ይዝጋ እርግጥ ነው ለዓለም ይጸልያል፣ ራሱንም በንጽህና ይጠብቃል። ጮማው ስጋው ደስታው ተርላው ቀይሮ መልበሱን በሰው ዘንድ ክፉ በጎ መስማቱ በሱ ዘንድ የለም። አፉ ከጸሎት ሁሉ ጊዜ ጌታን ሲያመሰግን ይኖራል። ነገር ግን ብልጫው ማን መሰላችሁ? ወንጌል በመስበክ ይሄንን የተሳሳተ ግራ የገባው
በሽታ የጸናበት ስራ በማጣት ተስፋ የቆረጠውን ህዝብ ጭንቅላቱን አይምሮውን እያሰለጠኑ ለስራ እንዲበቃ የታመመው እንዲፈወስ በኃጢአት የወደቀው ንስሐ እንዲገባ ማድረግ እንደ መምህራን ያለ ክብር የለምና ክብር ዙሮ ማስተማር ነው። ክብር ከሰው ጋር መኖር ነው። ክፉ በጎውን እየሰሙ ኃጢአተኛውን እያዩ እየታገሱ በደለኛውን ሲክደነ ልግደላችሁ ሲለነ በኃጢአት በክፋት ሲነሳብን እያየን እየታገስነ አብሮ መኖርን የመሰለ ክብር የለም። ዘግቶ መጸለይ ቀላል ነው። እግዚአብሔር የመደበልኝን ምግብ ይዤ ከሰማይ የሚወርድልኝ ከሰማይ መና ይወርድ ነበር ጌታ ለወዳጆቹ። አንድ ሰው የሚዘዝልኝ እኔን አንድ ሰው መሸከም መያዝ ያቅተው ከዛም በረሃ የበቀሉትን እጽዋቶች ልምላሜዎች ፍራፍሬዎች ይመድብልኝ የታዘዝኩትን እየተመገብኩኝ በረሃ ላይ መኖር ቀላል ህይወት ነው። ቀላል ኑሮ ነው። ከሰው ጋር መኖር ግን ከባዱ ኑሮ ክፉን በጎን የምታዩትን ዓለም ይሄን እኔ ጋር ናችሁ። ቀደም ባለው ሰዓት አንድ ንጉስ ነበሩ ይባላል። እና ንጉስ አንተ ክፉ መንፈስ ተረጋጋ በተፈቀደልህ ሰዓት እንቀሳቀሳለህ። ያ ንጉስ አንድ ፈላስፋ ተነስቶ የሚመጣውን የሚመለከት የሚያይ ፈላስፋ ንጉስ ሆይ አላቸው የሚቀጥሉት 7 ዓመታት ውሃውን የጠጣ ሁሉ ያብዳል። ስለዚህ ሌላው ተራውን ህዝብ ይሄን ብንመክረው እንኳን የ7 ዓመት የ7 ቀን ውሃ ማጠራቀሚያ ያቀየለውም። እርሶ ግን ንጉስ ስለሆኑ 7 ዓመት ሶና ሰራዊቶት የሚጠጡት ማለት የቤቱ ሰው ሰራዊት የሚጠጣው ሳይሆን እርሶትና መሰል ሰዎችት የሚጠጡትን የ7 ዓመት ውሃ ያጠራቅሙ ሲሏቸው በእውነትም እንደተባሉት ለንጉስ ይሄ ቀላል ስለሆነ እቃቸውን አዘጋጁና በደናው በተመረቀውና በተባረከው ዘመን ጥሩን ውሃ ሰበሰቡ። ያ የተባለው ቀን አልቀረምና ሰው ሁሉ እንደ ዘመናችን እንደምታዩት ሁሉም እንደከፋበት እንደዚህ ክፉ ዘመን ያ ክፉ ዘመን ደርሶ ሁሉም አበደ ይላል። ነገር ግን ሁሉ አብዶ እርሳቸው ብቻ ናቸው እንግዲህ በማስተዋል ያሉት። ወጣ ሲሉ ከብድ ጋር ነው፣ ሲገቡም እብድ ነው። ወደዛም ደርሼ ልመለስ ሲሉ ፈላስፋውን ወንድሜ ሆይ ያልከኝን አድርጌ ሆነ አጠራቅሜ ያው የምታየው ነገር ደርሷል። ይሁን እንጂ እኔ ጭምትኩኝ ከብድ ጋር መኖሩ የበለጠ ከበደ ሲል አይ ውሃውን ይድፉና አብረው ይበዱ ብሏቸዋል። አዎ ክፉን ዘመን ለማለፍ አብሮ መስሎ ማለፍ ነው ዋናው ነገር ይሄ ክፉ ዘመን። ስለዚህ ይሄን ስላችሁ ግን ቀጥፏልና ንቅጠፍ ማለት አይደለም። አሁን ሁሉም ግን ያልሆነ ሆኖ ስርዓት አልባ ሆኖ ብቻን መኖር እንዴት አይምሮን ያስጨንቃል። ያ ሲያዩት ክፉ ያ ሲሰርቅ ታዩታላችሁ፣ ያኛው ሲክር ታዩት፣ ያኛው ሲያመነዝር፣ ያጫስ ሲቅም፣ ያኛው ልብሱን አውልቆ ታዩታላችሁ ራቁቱን። ይሄንን ማየት እንዴት እንደሚከብድ። ስለዚህ በረሃ ገብቶ ከመጸለይ ይልቅ ባለም መኖር ከባድ ህይወት ነው። ሁሉን ታግሶ መኖር ያውም ሳይናገሩ ሳይገስጹ አንተ እንዲያረክ ሳይሉ ራስን እየገሰጹ ከዚህ ዘመን አውጣኝ ከዚህ ክፉ ዘመን እያሉ አድነን እግዚኦስ መሃል ቀየር ዳዊት ቸርሰው ደግሰው ካለቀበት ተዛ ዘመን አድነኝ ብሏል። መዝሙር 11 ከቁጥር 1 ላይ ቸርሰው ያለቀበት ራራዬ ያለው ምሕረት ያለው በጎ የሚያስብ ሰው የጠፋበት ዘመን ከእንዲህ አይነት ክፉ ዘመን ያወጣል። እንደዛ ነው። አብረው ሆን ይድፉ ማለቱ እንደው አብሮ ማበዱ የሚሻል ሆኖ ሳይሆን ግን ብቻን ተለይቶ መኖር በተመሳሳይነት ሳይሆን ጳውሎስም ለቆሮንቶስ በጻፈው በምዕራፍ 9 ቁጥር 20 ላይ ለእምሆር ከሀገረ ባይድ ኩን ከማሁሙ ይላል። ከሰው ሀገር በሄድክ ጊዜ ሰውን ህዝቡን መስለክ ስበከው አስተምረው አለ። ጳውሎስ ታዲያ የታመመ ሲያይ ሙሉ ጤነኛው የታመመ መስሎ ይወድቃል አብሮ ከበሽተኞች ጋር አብሮ ይሰነባበትና ሁሉንም ከደዌያቸው ይፈውሳቸዋል። በምግባር ተግባብቶ አብሮ እነሱን መስሎ እንደገና ከአሕዛብ ጋር ሲሄድ ደግሞ አሕዛብን መስሎ ያን የክርስትናውን ህይወት ትቶ አሕዛብ ይመስላል መሰለ እንጂ አልሆነምና እነሱ ጋር ተቀላቅሎ ደግሞ እነሱን አንድ ድዊ አንድ ሙጉት ያነሳና ሌሎች ሁሉ ክርስቲያን እንደሆኑ ያደርጋቸዋል። መስሎ ማዳን መስሎ መስራት ሳይሆን መስሎ ማዳን እንጂ ጳውሎስ አሕዛብን መሰለ ማለት አይደለም።
በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እኔን መሰሉ ያለ ጀግና ሐዋርያ ነው። ኃጢአተኞችን መምሰል የማይፈልግ እውነተኛ የመራውን ኢየሱስ ክርስቶስን የጠራውን ጌታን መምሰል የፈለገ ከኃጢአት አንዷን መስራት የማይፈልግ ታማኝ ሐዋርያ ነው። በሐዋርያነቱ ራሱን መስክሯል፣ ሌሎችም ሐዋርያት መስክረውለታል። ጠላት ይሄን አደረገ። ጠላት ዲያብሎስ እንክርዳድ እንዳይዘራባችሁ አደራላችኋለሁ ወገኖች። በዘፍጥረት ምዕራፍ 3 ከቁጥር 13 ዝቅ ብለን ስንመለከት ሔዋንን እግዚአብሔር ሔዋን አላት፣ ለምን ይሄን አደረግሽ? ራቁታችሁን ሆናችኋል፣ በገነት በእጽዋት ተሸሽጋችኋል። ይሄን ያደረጋችሁ ያዘዝኳችሁን ትእዛዝ አፍርሳችኋል መስሎኛል አላቸው። አይ እባብ አስታ ይበላህ አለች። አዳምን ጠየቀው፣ ሔዋን ትርዳ ብለ ሰጠኝ፣ ሔዋን አሳተችኝና በላው። እሱ እየተመካኛኝ ሄደ። ራስ እንኳን እንደው ኃጢአትን ራስ የታጥፍቻለሁ እንደማለት ያኛው ያንን ያኛው ይሄንን እያሉ እርስ በርሳቸው ይወነጃጀሉ ጀመር። እዚህ ላይ ሔዋንን እንዲህ አላት፣ ሔዋን ሆይ በምጥ በጣር በጭንቅ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ ለሱም በዘመንሽ ሁሉ ተገዢ ሁኚ አላት። ሔዋንን መጀመሪያ ስለበላች ዕፀ በለስ አዳምን አለው፣ አዳም ሆይ የሚስትህን ቃል ሰምተሃልና በክፉ ምክር ተከትለሃታል መስላታልና ምድር ባንተ ምክንያት የተረገመች ትሁን፣ በመከራ በወዝህ ለፍተህ ጠረግረህ ብላ፣ በአንተ ምክንያት ምድር የተረገመች ትሁን አለና እሾህ አሜከላ ይበቅልባት አለ። በትክክለኛው ምድር እሾህ አሜከላ ሲበቅልባት እንደገና በሰው ልብ ደግሞ ተንኮልና ክፋት ሰለጠነ እሾህ አሜከላ የተባለው። ያም ተንኮለኛችም ተንኮለኛ ባልና ሚስት ነው ተጋብተው እንደ ደንቡ እንደ ስርዓቱ በዘፍጥረት ምዕራፍ 1 ቁጥር 21 እስከ 25 ድረስ ባልና ሚስት አንድ አካል ናቸው፣ አንድ ስጋ ናቸው እንጂ ሁለት አይደሉም። እግዚአብሔር አንድ ያደረገው እስራኤል ያየው ነው የባልና ሚስት ስራ። ወይ ብቻን መኖር ነው እንደኔ ጠፈፍ ብሎ ሳያገቡ ብቻን መኖር ጌትነት ነው። አሁን እዚህ መጠሳለ ሚስት ከዛ ከሆነ 9 ጊዜ እየደወለች የት ደህነው ነው እኔ የሚደውልብኝ የለም። ምናልባት መነኮሳቶቼ ገዳሙ ያሉት የኔ ልጆች ካልሆኑ በቀር በሚስትነት ደረጃ ተነስ ተቀመጥ ደሞዝ የተደምተኛል ብቻዬን ነኝ ያለው። ቢቻል ብቻን መኖር ነው። እኔ ጋር ናችሁ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 ላይ ቅዱስ ጳውሎስ ሰው ሁሉ እንደኔ ሆኖ ቢኖር መልካም ነው አለ። ማለቱ ሴት ሳያገባ ብቻውን ቢኖር መልካም ነው፣ ሴቷም ባል ሳታገባ ብትኖር መልካም ነው አለ። ብቻን መኖር አለ። ብቻዋን የምትኖር ሴት እግዚአብሔርን ብቻዋን ታመሰግነዋለች። ባል መጣ ምግቡ ሳይዘናዳ ልብሱ ሳይዘጋጅ እያለች ለባሏ የምትጨነቀው የላትም። ሌትም ቀንም እግዚአብሔርን ታስባለች አለ። ሚስት ባል ያላት ሴት ግን እነሆ ባሏን ለማስደሰት ጾሙ ይሻራል፣ ባሉ ይሻራል፣ ቤተክርስቲያን መሄድ ይቀራል። ከባሏ ጋር ባሏን ለማስደሰት በመሰራው ስራ ሁሉ ንጹህ አገልግሎት መስራት አትችልም ይላል። እኔ ጋር ናቸው ወገኖቼ። አዎ ይሄ ቀላል የሚገባቸው አማርኛ ይመስለኛል። አዎ ሚስት ያለውም ከሆነ ደግሞ ዛሬ እርሱ ቤተክርስቲያን እሄዳለሁ ባለበት ሰዓት ሚስቱ የማይገባ ስራ ብታሰራው ቀረ ማለት ነው። ይሄ ሁሉ ላለመሆን ግን ብቻን መኖር መልካም ነው ብሏል ጳውሎስ። የኔ መልእክት አይደለም የጳውሎስ መልእክት ነው። ጠፈፍ ብሎ ጌታን እያመሰገኑ ለመኖር ብቻን መኖር ግን አለ በኃጢአት ምክንያት ራሳቸውን ችለው ከኃጢአት ንጹህ ነው መኖር ካልቻሉ ማግባት ይቻላል አለ። ምንም አይከለከልም ማግባት። ከተጋቡ ግን አለ ባል ሚስቱ በሞተች ጊዜ ከስራቱ የተፈታ ነው አለ። ሚስቱ በሕይወት እያለች ግን ማግባት አይችልም ደግሞ። ይሄ ነው ህጉ። ዛሬ አንዲቱን የዛሬ ሳምንት አንዲቱን እንደፈለክ እንደ ሸሚዝ እንደ ካልስ ቀያይራለሁ ብትል ያንተ ህግ እንጂ እግዚአብሔር ህግ አይደለም። መጀመሪያ ላለማግባት ራስን መጠበቅ፣ ወስኖ ካገቡ ደግሞ መከነች፣ ሰነፈች፣ ታመመች፣ ደህየች ብሎ ሚስትን መፍታት ክልክል ነው። ከሞተችልህ ምናልባት እንደው ጠልታት እንደው ብዬ ነው እንጂ ከሞተችብህ ነው መፋታት። ያ ጊዜ ሌላ ማግባት ትችላለህ። በሕይወት እያለች ግን ማግባት አይቻልም። አንቺንም ይሄው ነው። ባልሽ በሕይወት እያለ ሌላ ማግባት አልተጻፈም። በማቴዎስ ወንጌል ምዕራፍ 19 ከቁጥር 1 ላይ ጌታ ኢየሱስ ክርስቶስ
እየዞረ ሲያስተምር ምን አሉት ሲፈታተኑት ሰው በሆነ ምክንያት ሚስቱን መፍታት ተፈቅዷል ነው የሚል ጥያቄ ጠየቁት አይ ነገሩ ገረመውና እንዴት ነው ያላቸው እግዚአብሔር በመጀመሪያ ወንድና ሴት አድርጎ ፈጠራቸው ስለዚህ አንድ ስጋ ናቸው እንጂ ሁለት አይደለም እኔ ጋር ናቸው ወገኖቼ ያገባችሁም የተጫጫችሁም ለማግባት የምትመኙ እስቲ ስራቱን ልንገራችሁ እንደው ሰው እንዳወሬ ዝም ብሎ መግባት መውጣት አይደለም ስራት አለው እኔን ስለማልችል ነው እንደዚህ እኔ አግብቼ መኖር አልችልም እሷ ተጨቃጭቃኝ ክዳኝ መኖር ስለማልችል ብቻዬን መኖር መርጫለሁ የኔ ዓላማ ነው የፈለገ ይቅር እግዚአብሔርን ለአገልግሎትም አይመቸኝም እነዚህ እስራኤል ውስጥ 10-15 ቀን 20-22 ቀን እንድቀመጥ እሷ በህይወት ብትኖር በአዲስ አበባ ላይ አታኖረኝም ስለማታኖረኝ ብቻዬን መኖር መርጫለሁ እናንተም እምትችሉ ከሆነ ማግባት ተፈቅዷል እንዲሁም የጋብቻው ሥርዓት አስፈጻሚ ማን ነው እግዚአብሔር ነው አዳምና ሔዋንን የዳራቸው ቄስ አይደለም አባትና እናት አይደለም ስጋ ለባሽ ሰው አይደለም አዳምና ሔዋንን የጋብቻው ሥርዓት የተጀመረው በጌታ በእግዚአብሔር ነው ያው ጋብቻው አልጸናም እንጂ ለጊዜው መሰናክል ገጥሞታል ፍጻሜው ግን እነ ድንግል ማርያምን አስገኝቷል ጌታም በዛው ተወልዷል ለጊዜው ግን እንኳን ሰው ያጋባው እንኳን አንቺ የመረጥሽው እንኳን አንተ የመረጥካት እግዚአብሔር አዳምን ፈጥሮ ከጎኑ አንድ አጥንት በማንሳት ሔዋንን ፈጥሮ እቺ ስጋ ከስጋዬ እችም አጥንት ካጥንቴ ናት ስለዚህ የሔዋን እናት የነ ኤልያስ የነ ኤርምያስ የደጋጎች እናት ናትና ስሟን ሔዋን ብሎ ሰየማት ይላል መጽሐፍ ቅዱስ ቃል ኪዳኑ መልካም ነው ደናግሎች ነገስታቶች ኃያላኖች የሚወለዱበት ነው የጋብቻ ሥርዓት ኃጢአት በመቀላቀል ከሆነ ደግሞ እንደ ይሁዳ ያለው ተንኮለኛ ቀማኛ የሰውን ክብር የማይጠብቅ ለገንዘብ የሚሳሳ የሀገር ፍቅር የሌለው የወገን ፍቅር የሌለው የሃይማኖት ፍቅር የሌለው ልብላ ልጠጣ ልደሰት የሚል ክፉ ይወለዳል ደግሞ በኃጢአት ከሆነ እኔ ጋር ናችሁ አው ልባችሁን ለመመለስ ነው እንዲምለው ልባችሁን ለማስተካከል ተሎተሎ ይያልኩ መልሰዋለሁ እና በማቴዎስ ምዕራፍ 19 ከቁጥር 1 እስከ 13 ምንድነው ያለው እንግዲህ አሉት ሙሴ የፍቺዋን ወረቀት ሰጥቶ ይፍታት የሚል ጽፏል አሉት አይ ሙሴ እኮ አንገታችሁ ደንዳን ልባችሁ ተንኮለኛ ስለሆነ ወረቀት ሰጥቶ ይፍቷት አለ እንጂ ባልና ሚስትስ እግዚአብሔር አንድ ያደረገው ሰው አይለያየው አንድ ስጋ ናቸው እንጂ ሁለት አይደሉም የግል ሀብት የግል ልጅ የግል የመባባል ሳይኖር ባል ለራሱ ስልጣን የለውም ስልጣን በሚስቱ ነው ሚስት ለራሷ በአካሏ ላይ ስልጣን የላትም በራሷ አካል ላይ ባል ነው የሚያዝ ከኔ ጋር ናችሁ እንዲህ አይነት ነው የባልና የሚስት ህይወት ለብቻው ይናረጋሉ ዛሬ ይደርሽ ይመጣል አይልም ከሚስቱ ጋር ተመካክሮ ወንድሜ ሆይ ብላ አክብራ ዘፍጥረት ምዕራፍ 18 ቁጥር 14 ላይ 14 ምንድነው ሳራ እናታችን ሳራ እንዴት ነበር የምትለው ጌታዬ አብርሃም ትለው ነበር ለባሏ የምትሰጠው ክብር አብርሃም ደግሞ እንዴት ነው የሚላት እህቴ ሳራ ይላት ነበር እንዲህ አይነት ህይወት ነው የትዳር ጉዳይ እንዲሁናችሁ ከተፋቀራችሁ እንደ ኢሳይያስ እንደ ኤርምያስ እንደ ዮሐንስ እንደ ዘካርያስ እንደ ኤልሳቤጥ ያለ ደግ ይወለድላችኋል እግዚአብሔር ህይወታችሁን አንድ ያደርግልን እንዴ የተባባሉ ሲነጋገሩ አረ አሉ ሐዋርያት መጋባት ወይም ጋብቻ እንደዚህ ከሆነስ ማን ሊችለው ነው በእውነቱ የሚከብድ ነገር ነው አንድ ስጋ አንድ አካል ልዩ ሐሳብ ባል ለሚስቱ ባል በራሱ መብት ከሌለው ሚስት በራሷ መብት ከሌላት ክፉም ቢገጥማት እሱን መስላ ከኖረች ክፉም ቢገጥመው እሷን መስሎ ከኖረ በጣም ከባድ ነገር ነው እና አይ ይሄ ነገር አለ ጌታ ለሚቻለው ጌታ ለፈቀደለት ነው ራሳቸውን ጃንደረባ የሚያረጋሉ ራሳቸውን ንጽህና ጠብቀው የሚኖራሉ እነሆ በጦርነት የሚሰለፉ አሉ ጃንደረቦች ከናታቸው ማህፀን ደግሞ ድንግል ሆነው የሚፈጠሩ አሉ ጃንደረባ ሆነው በቃ እንዲህ እግዚአብሔር ለወደደው በጋብቻ ያስተማረዋል ሌላውን በድንግልና ይጠብቀዋል እግዚአብሔር በመደበልን ነገር ሁሉ ጸንተን ለመኖር ያብቃን ጠላት ይሄን አደረገ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 18 ላይ በተደጋጋሚ ያለ ቆሮንቶስ ሰዎች ወደናንተ ለመምጣት ስናስብ ቆይተናል እኔም ጳውሎስ 2 ጊዜ 3 ጊዜ ለመምጣት ተግቼ ነበርአለ ነገር ግን ሰይጣን አዘገየኝ ይላል ዲያብሎስ መንገዳችን እንዳይቀና ቤታችን እንዳይሰራ
ስራችን እንዳይከናወን ጤና ግንተን በጤና እንዳንኖር የኛን ህይወት ለማሰናከል ሰይጣን ዲያብሎስ ጠላታችን በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 12 እንዲህ የሚል ቃል አለ። ጠላታችሁ ባላንጋራችሁ ዲያብሎስ አለ እነሆ የሚሰብረውን እንደሚፈልግ አንበሳ እያገሳና የሚውጣውን እንደሚፈልግ ዘንዶ እየተወራጨ ይጠብቃችኋል። ማን? ባላንጋራችሁ ዲያብሎስ። ጠላት ዲያብሎስ እየተወራጨ ይፈልጋችኋልና ይሄም በዓለም ያሉትን ጓደኞቻችሁን እንደዚሁ አሰቃያቸዋል። ከተሰቃያችሁና በመከራ በፈተና ከጸናችሁ በኋላ ግን የክብር አክሊል ይወርድላችኋል እያለ ቁጥር 10 ላይ ትምህርቱን ቃሉን አስቀምጦታልና ጠላታችን ባላንጋራችን ዲያብሎስ እንቅልፍ የለውም። እግዚአብሔር አምላካችን እሱን በሃይማኖታችን ጸንተን ለመኖር ያብቃን። እኔ ጋር ናቸው ወገኖች። ጠላት ይሄን አደረገ፣ ዲያብሎስ የማያደርገው ነገር የለም። ብዙ ጊዜ ሰዎችም ኃጢአት ሲሰሩ ይስራውም አይስራውም ሰው በተፈጥሮ ንጹህ ስለሆነ እኮ ነው። ሰው በተፈጥሮ ከተንኮል ነፃ ያወጣ ስለሆነ ሰው ኃጢአት ሲሰራ ሰይጣን አሰራኝ የሚል ምንጊዜም ሰውማ ብቻውን ክፉ ነገር አይሰራ። ሰው በብቻው ክፉ ነገር አይሰራ። የክፉ ነገር ስራ አስኪያጁ አስፈጻሚው ሰይጣን ስለሆነ ነው። በሉቃስ ወንጌል ምዕራፍ 22 ከቁጥር 2 ላይና በዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ሰይጣን ዲያብሎስ በይሁዳ ልብ ገባ። እኔ ጋር ናችሁ? ማን የገባበት? ማን የገባበት? ሰይጣን በይሁዳ ልብ ገባ። ሰይጣን ዲያብሎስ በይሁዳ ልብ ገባና ጌታ ኢየሱስ ክርስቶስን ለመሸጥ ስንት ብር ትመዝኑልኛላችኋል? እነሱም 30 ብር መዘኑለት። ስለዚህ ወገኖች ሆይ ጫት ቃሙ፣ ሲጃራ ጭሱ፣ የወላጆቻችሁን ገንዘብ አባክኑ እያለ ዲያብሎስ ወደ ልባችሁ እንዳይገባ አደራላችኋለሁ። ሰይጣን ይሄን አደረገ፣ ወይም ጠላት ይሄን አደረገ። ጠላት ዲያብሎስን ተቋቁሞ በንጽህና በእምነት በሃይማኖት ከትዳር ጓደኛ ጋር ተማምኖ እናት አባትን አክብሮ አረጋውያንን አክብሮ በሃይማኖት ጸንቶ በሀገር ፍቅር መኖር ግድ ይገባልና ቀሪ ጊዜያችን ይባርክልን። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 8 ድረስ ሐናንያ የተባለ ሰው ነበረ። ሰጲራ የምትባል ባለቤት አለችው። እነዚህ በዛን ዘመን የነበሩ ክርስቲያኖች በሬውን፣ ላሙን፣ መሬቱን እየሸጡ ከሐዋርያት እግር ስር ገንዘቡን ያፈሱ ነበር። እኔ ጋር ናችሁ? የኔ የሚባል ብር የለም፣ የኔ የሚባል መሬት የለም። ክርስትና ስትመሰረት ሀብት ያለው ሁሉ ያለውን አንጠፍጥፎ ከሚለብሰው ልብስ በቀር ወስዶ ያስቀምጣል። ልባችሁን ወደኔ ያድርጉት። ሰዎች ስላለፉ ወዲያና ወዲያ አትበታተኑ። አሳጥረን ወደ ስራችን እንድንሄድ እና በዛን ሰዓት የነበረው ክርስትና ሀብቱን ለውጦ ሽጦ ለሐዋርያት መስጠት ስለነበር ሐናንያና ሰጲራ መሬታቸውን ሸጡና ይሄ ክርስትና የፈረሰ እንደሆነ ምን እበላለሁ ምን እንበላለን አሉና ግማሹን ብር ቀበሩት። ግማሹን ብር ወሰዱና ከጴጥሮስ እግር ስር ጌታ ሆይ ብራችን ይሄ ነው ተቀበለን አሉት። ጴጥሮስ ማለት ደግሞ አንተ የቆጠርኸውን ብር ትረሳው ይሆናል። አንተ የቆጠርኸውን ብር ግን ከቤቱ ሆኖ ማወቅ የሚችል መንፈስ ያለው ነው ቅዱስ ጴጥሮስ። መንፈስ ቅዱስ ያደረበት ሰው፣ የመንፈስ ቅዱስ ኃይል ያላቸው ሰዎች የሰው ልብ ማንበብ የሚችሉ ናቸው። ስለዚህ ነው እግዚአብሔር አምላካችን ምንድነው ያለ በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ላይ መንፈሳዊ ሰው አለ የመንፈሳዊን ሰው ልቦና ማንኛው ሰው ሊመረምረው አይችልም። መንፈሳዊ ሰው ግን የማንንም ልብ ሊመረምር ይችላል። እኔ ጋር ናቸው ወገኖች? አዎ መንፈሳዊ ሰው የመንፈሳዊውን ሰው ልብ ማንም መመርመር አይችልም። መልኩን አይቶ ሰውነቱን አለባበሱን እንዲሁ ነው ተራመደ እንዲሁ ነው ተናገረ ወግ ለብሷል እንደዚህ እያላችሁ ይሄን የምትሉንን ማለት እንጂ ውስጤን መመርመር አይቻልም። መንፈስ ቅዱስ ያደረበት ሰው ግን የማንንም ልብ ገብቶ መመርመር ይችላል። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 12 ጀምረህ አነበው። ጴጥሮስ ያንን ብር ግማሹን ቀብሮ ግማሹን እንዳመጡ ስላወቀ ሐናንያ ሆይ አለው መሬቱን የሸጣችሁ ስለዚህ ብር ብቻ ነው አለው። ሐናንያ ቅርጥም አለና አዎ ይስበረኝ ይሰርጥነኝ ይሄን ብር ብቻ ነው የሸጥነው አለ። ግማሹን ሰርቆ እኮ ነው።
አይ እኔን ሳይሆን መንፈስ ቅዱስን አታለሃል መንፈስ ቅዱስን ሸንግለሃልና እያለ ሲያናገረው ሐናንያ እዚያው ቆመበት ላይ ሞተ ይላል። ሚስቱ ከቅድስ አጥቂት ጊዜ በኋላ መጣች። ሰጲራ ሆይ መሬቱን የሸጣችሁ ስለዚህ ብር ነው አላት። እሷም ከባሏ ጋር ተስማምታለችና ለጽድቅ አይደለም ለኃጢአት ለበጎ ነገር አይደለም ለክፋት ስለተማማለች እንደ ባሏ ሁሉ አዎችን ብቻ ነው የሸጥነ። አይ ምንድነው ያለ ጻፊው ሉቃስ ወንጌላዊው ሰይጣን ዲያብሎስ በሐናንያ ልብ መንፈስ ቅዱስን ለማታለል ገንዘብ አስወድዶ ከሐናንያ ልብ ገባ ሰይጣን ዲያብሎስ። የትምህርታችን መነሻ ጠላቴን አደረገ። ዲያብሎስ በልብ ሲያድር ያስክዳል። ዲያብሎስ በልብ ሲያድር ገንዘብ ያስወድዳል። ዲያብሎስ በልብ ሲያድር ሃይማኖትን ያስጠላል። ዲያብሎስ በልብ ሲያድር እናት አባትን ያቃልላል ያስንቃል። ለሰው ክብር አያሰጥም። መንፈስ ቅዱስ ያደረበት ሰው ግን ራሱን ነው የሚጠላ። እኔ ጋር ናችሁ ወገኖቼ? መንፈስ ቅዱስ ያደረበት ሰው ራሱን ነው የሚጠላ ራሱን ነው የሚጠላ ራሱን ነው የሚገስጽ ራሱን ነው የሚያስረፍ የሚያስጠማ ራሱን ነው የሚያንገላታ ለሰው ክብር ለሰው ሲታመም ለሰው ሲራብ ለሰው ሲያበላ ሲያጠጣ ነው። ሃይማኖታችን ይሄን ይመስላል ወገኖች። ልብ አድርጋችሁ አስተውሉ። እንዴው በልምድ አንረማመደው እንዴው አሁን እኔ ትላንት በቀደም እንዳልኋችሁ እንደማንኛውም አለ ጳውሎስ እኮ ነው እንደማንኛውም በሃይማኖት የእግዚአብሔርን ቃል እያቀነባበሩ እንደሚሸቅጡበት ሰዎች አይደለንም ነው ያለ ሐዋርያ ጳውሎስ። ሃይማኖትን እኔ አልሸቅጥበትም አለ በጽድቅ ግን መከራ እቀበልበታለሁ አለ። ጠፈፍ አድርጌ የጌታዬን ሥራ ሰርቼ ለመሞት ነው የቆምኩት። ሁላችንም እንዲህ መሆን አለብን ወገኖች። በቅዱስ ስሙ ሰው ከተለያየ ሰውም ቢበድለው እግዚአብሔር አምላክ በመሃል ገብቶ ይቅር ይላል። ሰው ግን መንፈስ ቅዱስን ቢያታልል ምህረት የለውም። ልብ አድርጉልኝ። መንፈስ ቅዱስን ቢያታልል በመንፈስ ቅዱስ ቢዋሽ ይሄ ሰው የመዳን ተስፋ የለውም በአጠቃላይ። እና ጠላት ይሄን አደረገ። ሐናንያና ሰጲራ በአንድ ቀን ተቀብረዋል። ሁለቱም የተማማሉት አንድ የሆኑት አንድነታቸው ለክደስ ስለሆነ ግማሹን ገንዘብ ቀብረው ምንድነው ያለ ጴጥሮስ ሳሸጡት እኮ መሬቱም ገንዘቡም የናንተ ነበር ለምን ካዳችሁ? ይሄን አንወር ነው ይሄን አመጣ ነው ብትሉ ምን አለ? ሳሸጡት ገንዘቡ የናንተ አልነበረ? ምን ነው ዲያብሎስ በልባችሁ ገባባችሁ አላቸው። እምቢ ስላሉት ያው ሁሉም አሟሟታቸው ከፍቷል። እና ትምህርታችን ሰይጣን ይሄን አደረገ። ዲያብሎስ የብርሃን መልአክ እስከ መምሰል ራሱን ይቀይራል ይላልና በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ ብታነቡት ሰይጣን ዲያብሎስ እነሆ ሚካኤልን ገብርኤልን መምሰል ይችላል አይሆንም እንጂ አልታደለምና መሆን ለሰከንድም አይችልም። መምሰል ግን አሁን ክፉ ሰዎች ምላሳቸው እንዲያ እንደኔ ያለው ግርጭጭማ ምን አይነት አለው እንዴው ቀረብ ብሎ ጣሙን ካልቀመሱት ሲያዩትም አስፈሪ ግርማ ሞገስ ያለው ሲመለከቱት የሚያርበደብድ የሚያንቀጠቅጥ ጠጋ ሲሉትም ደግሞ ለክፉ ክፉ ለበጎ በጎ ያ ጀግናው መንፈሳዊ ጀግና። ቀጣፊዎች ግን የምላሳቸው መለስለስ አታላዮች ሰውን ለመጣል እባብ ሔዋንን አታለው ነው የጣላት እየቀባ የገነት ንግሥት ሆይ አላት ሊገላት እኮ ነው እንዲያረግ የሚያሽሟጥ እንዲያርጎ የሚያታላትና ክፉ ሰዎችም አሁን ስናይ ሰይጣን የብርሃን መልአክ እስከ መምሰል ራሱን ይቀይራል አለ። ነገር ግን ውስጡ ያው ተስኮለኛ ገዳይ ነው ዲያብሎስ። የእሱ ስራ ምን ጊዜም ቢሆን አመጽ ነው ኃጢአት ነው። እና አስመሳይ ዘመኑ ሰባኪዎችን በማለት ሐዋርያው ጳውሎስ እነሱ መልካም የሰበኩ መልካም ያስተማሩ ቢመስላችሁ አያስደንቅም ሰይጣን ራሱን ይቀይራልና ከእንዲህ አይነት ሰባኪዎች ከእንዲህ አይነት ሰዎች ራሳቸውን ጠብቁ እያለ ነው ያስተማራቸው ጻፈላቸው። ምንማማረው ሰይጣን ይሄን አደረገ በማለት እንክርዳዱን ከስንዴ ጋር ቀላቅሎ በጎን ልቦናችሁን በተንኮል እየቀላቀለ አደራ ወጣት። አሁንም እዚህ ስሰማ እኔ ሰው ሲወጣ ግን አላየውም። እንደው በሶስቱ ቀን ጉባኤያችን ግን ወጣ ያሉ ሲጃራ ያጨሱ ይመጣሉ የሚል ሰምቼ እውነት ነው ወገኖች? እውነት ነው። ይሄ እንግዲህ እንክርዳድ ነው ማለት ነው። እንክርዳድ ሰይጣን እንክርዳድ የዘራበት ካልሆነ እኔ ጋር አብሮ እኔ ፀሐይ ላይ ቁሜ ዛሬስ ደግሞ በደመና ጋረደን ጌታ ምሩሙ መዓልት በደመናው ሁሉ ሌሊት በብርሃን እሳት አለ። መዝሙረኛው ዳዊት በመዝሙር 77 ቁጥር
14 ላይ ቀን እነሆ በደመና ሌሊት በእሳት ብርሃን ይመራቸው ነበር ተባለ። እኔና እናንተን ወገኖች እኔና እናንተን አባቶች በሙሴ መሪነት ኤርትራን ባህር በደረቅ ተሻግረው በቴክኖሎጂ ውጭ ሳይሆን በመንፈስ ቅዱስ በበትሩ ኤርትራን ቀይ ባህርን መጥቶ ግራና ቀኝ እንደ ግድግዳ ካቆመ በኋላ እነሆ እስከ ሰራዊቱ ድረስ ወጣ ሙሴ። ፈርዖን እስከ ሰራዊቱ ሲገባ ግን ሁሉም እንዳልሆኑ ሆነዋልና ዘጸአት ምዕራፍ 14 ከቁጥር 13 ላይ እኔ ጋር ናችሁ። ናወጣ ያሉ አንዳንዶች ሲጃራ ያጨሳሉ። እንግዲህ ምናልባት ወላጆች ሄዱ ብለው ልከዋቸው እነሱ ሆነ ጋር የዋሉ አስመስለው መናፈሻ የሚውላሉ ማለት ነው። አንዳንዶች እንዲህ እንዳይሆን እሺ አደራችሁ። ባይሆን አብረን እንዋልና አላስገድዳችሁ፣ በፖሊስ አልዛችሁ፣ በዳኛ አላስፈርድባችሁ፣ በፈቃዳችሁ ነው የምታምኑት። ወዳችሁ ለምዳችሁ አታለን። እኔ የኔ ስብከት ከሁሉም የተለየ የሚሆን በፍቅር ነው ሰውን የምስበው፣ በኃይል አይደለም። ትምህርቴ የምንመታው ለስላሳ ነው፣ አይጋርጥም፣ አይሻክርም፣ ለስላሳ ነው። ጥሩ አርጃ ጣፍጬ አልጨውን አንደበቴን መንፈስ ቅዱስ ጨው ጨምሮ ነው ወደ እናንተ የሚልክላችሁ። አዲስ አበባ አንዲት ዘማሪ ያለች አንድ ችግር ገጥሟት ወደ ወንቅሸት ገዳም ለጠበል መጣ በነበረ ጊዜ እኔ ቁሜ ሳስተምር ቁማ የመሰከረችው ነገር ነው የምነግራችሁ። እኔ ቁሜ ሳስተምር አልሽቷ ከህዝቡ ጋር ተቀምጣ ትጠመቅ ነበር። ደግሞ ዘማሪና ባይታዊ ብዙ ጊዜ አይስማማም። እነሱ መረክ ስለሚቆሙ እኔም መረክ ስለምቆም ብዙ ጊዜ ክብር አይሰጡንም ለኛ። እቺ ልጅ ግን መንፈስ ቅዱስ አመልክቷት ቁጭ ከህዝቡ ጋር ስማራለች። መንፈስ እሳት ከልሳናቸው ካንደበታቸው እየወጣ ህዝቡ ላይ ያርፍ ነበር አለች። ይሄ እንግዲህ መንፈስ የገለጸላት ራሷ የተናገረችው ለህዝቡ ነው አጨብጭባ የተናገረችው። እሳት ካንደበታቸው ይወጣል። ቃል እግዚአብሔር እሳት ነው። ያሚስበከው በፍጹም ቃል እግዚአብሔር እሳት ነው። በተለይም ደግሞ የተሰጣቸው ሰዎች ከሰበኩት መንፈስ ቅዱስ ያደረበት ካለ ከተገኘ ንጽህናውን እውነቱን የጠበቀ እውነተኛ ባይታ እውነተኛ ቄስ ካለማ ተውት በትክክል የሚያቃጥል እሳት ለዲያብሎስ የሚያቃጥል እሳት ሆኖ ነው የሚወጣ። ሰውን የሚፈውስ የሚያድን የሚያበረታ ሕይወተ ሥጋ ሕይወተ ነፍስ የሚሰጥ ላጋንንት ደግሞ መሰረቱን የሚነቅል የሚያቃጥል እሳት ሆኖ ነው የሚወጣውና የምናስተምረው ትምህርት በመጋቢም በሉት በሳቸው በዘማሪም ካህናቶች አሉ። በእነሱም የሚወጣው ቃል እሳት ነው። ቃል እግዚአብሔር የመተመደ እሳት የሚተጽፉበታል። እኔ ጋር ናቸው ወገኖች ሆይ። እንግዲህ ጠላት እናደረገ የምትሰሩት ክፉ ስራ ሁሉ ከሰይጣን መሆኑን እግዚአብሔርን እሺ በሉት ዲያብሎስን ሰይጣንን ግን እምቢ በሉት የሚል ተጽፏል። ያዕቆብ ምዕራፍ 4 ከቁጥር 6 ላይ ሰይጣንን እምቢ በሉት ማለት ትእዛዙን አትፈጽሙ፣ ስረቅ ቢላ አትስረቅ፣ ግደል ቢላ አትግደል፣ ተጣሉ ይላችሁ አትጣሉ፣ ተፋቅራችሁ ኑሩ። እግዚአብሔርን እሺ በሉት ማለት ደግሞ ትእዛዙን ፈጽሙ ማለት ነው። ጾሙ፣ ጸልዩ፣ ስገዱ፣ ተፋቀሩ፣ የእግዚአብሔርን ሥርዓት ፈጽሙ ማለት ነው። ተስማምተን ለመኖር ያብቃን። ለመጨረሻ በዚሁ ርዕሳችን ማጠቃለያ የማረገው ወገኖች ጴጥሮስም ጳውሎስም ራሱ ጌታ ኢየሱስ ክርስቶስ የጻፈውን አንድ ቃል ልንገራችሁ። ደቀ መዛሙርቴ የምትሆኑት አለ ጌታ ኢየሱስ ክርስቶስ ልጆቼ አገልጋዮቼ የምትሆኑት እርስ በርሳችሁ ስትዋደዱ ነው ይላል። እኔ ጋር ናችሁ? እርስ በርሳችሁ ስትዋደዱ ነው። እኔን ስትወዱኝ አላለም፣ እኔን ውደዱኝ እኔን አክብሩኝ አላለም። ነገር ግን የኔ ልጆች መሆናችሁ የሚታወቀው እኔን የምትወዱ መሆናችሁ የሚታወቀው እርስ በርሳችሁ ስትዋደዱ ነው። እኔ አሁን በድሌ ሰው ይወደኛል መቼም እኔ እንግዲህ አልፎ ከመቶ ሁለት ከሺው አንድና አንድ ያየሆነ መቼም ዲያብሎስ ያደረበት ሊጠላኝ ይችላል። አለበለዚያ ግን የትም ይውጣ ይወረድ ከየትም ልሄድ የሰው መውደድ ነው። አንድ እግዚአብሔር የሰጠኝ የኔ የባንክ ገንዘብ የሰው ፍቅር ነው። ክብር ምስጋና ይግባውና ለመድኃኒዓለም የባንክ ገንዘቤ የባንክ ሀብቴ ምንም ሌባ የማይወስድብኝ ኃይለኛ መጸኛ የማይቀማኝ ሀብት ሌላ የገንዘቡን ማረገር ተውት። እግዚአብሔር ዳርጎ ባርኮኛል። ነገር ግን በሀብቴና በስጦቴ ማልጠቀም ሰው ነኝ። እችን ግን ሰው የማይቀማኝ ሀብት ሰው ይወደኛል። የትም ይሄድ የትም ሲያዩኝ ድንግጥ ፈረንጁ ይበሳል እኮ እንደዚህ አሁን ቋንቋዬን አያውቀው ምንነቴን አያውቀው ከለሩ ቀለሙ ከቀለሜ አይስማማ ምን ሆኖ ነው የሚያስደነግጠው ፈረንጁና ወደድ ጠጉርማ የነሱ ጠጉር ልቅስ ወገቡ አደርሶ የለባችሁ በጠጉር ከሆነ
በውበት ከሆነ ሲያውን ግን ትላንት ደብረ ታቦር ወጣደ እየከበቡ ፎቶ ሲነሱ ነው ጋር አንተ አትሽቀሸርም ልቅስ እንዴ አንተ ጋር ማን ፎቶ ይነሳል እና ዋናው ሀብቴ ከየትኛውም ከልጅነቴ ጀምሮ ባይታውያንም የሚደነቁበት የበቁትም ያልበቁትም የሚተረኩበት ሰው ይወደኛል በቃ የትም ይወጣው እና እንዲህ ባለው ሁኔታ ግን እኔን እንዲህ ሰው እየወደደኝ እኔን የሚወዱኝ ደግሞ ልጆች ያስፈሳቸው አይስማሙ እኔ ጋር ናችሁ ወይ አሁን እዛ ገዳም አሉ እኔን ለማገልገል ወዲያ ወዲህ እኔን ለማስደሰት እንደኔ ሁሉ እየጣደፉ አብረውኝ የሚቆፍሩ አብረውኝ የሚሰሩ አሉ አሁን እንዲያ ሲሆን እንግዲህ እንዲህ ሰውዬ እኔን የሚወዱኝ ከሆነ እኒያ ሰውዬ ደግሞ እኔን የሚወዱኝ እኒያ ሰትዮ እኔን የሚወዱኝ አይላችን ጠነከረ በሶስት ተሸርቦ የተገመደ የተፈተለ ገመድ አይበጠስም አይደለም እንዴ እኒህ ሰውዬ ከወደዱኝ ያምኔን ከወደደ እኒያምኔን ከወደዱኝ ሶስቱ ደግሞ አንድ ሆነው ቢወዱኝ አሁን እኔን ይወዱኛል ሰው መቼም አዎ ነገሩ በወደድም እንጀራ ነው ይመላል ቢበሉኝ አልጎረብት እኔ ተጠጋሰው ሀብት ነው እኔ ተጠጋሰው ጤና ነው እንዴው በድል የሚወደዳለው አልሁ እንጂ እኔን ይወደደ ብወደድም እኮ ነገሩ እንዴው ዋጋ ሲያንሰኝ ነው እኔን የተጠጋሰው አይምሮ ነው እኔን ብርታት ጉልበት ነው የሚያገኝ እኔ ረገጥኩት ሁሉ ያው ዓለም ይመሰክራል ከብረው ነው መክሪያቸው አስተምሪያቸው አዲስ ጭንቅላት አግኝተው እንደገና ከጌታ ያን እርሱ አሳምሮ የፈጠረውን ጭንቅላታቸውን አባዝነው ታጥፍተው የነበሩት በምክራችን ተመረው ተመልሰው እንደገና ሌላ ስራ ሆነው እየሰሩ ትዳርዬ እየመሰረቱ ለየወለዱ ስለዚህ እንደዚህ አይነት ሰው ያልተወደደ ማን ይወደድ እኔ ጋር ናችሁ ዲያብሎስ ተብትቦ ሸርቦ ሰይጣን አራጅ አዲስ ሰው ነው የመጣ ማለት ነው ጭውጫዋችን የደሃ ሰርግ ነው ያረጋችሁብን እናንተስ 7 ቀንም በሉ 3 ቀንም አለዛም አንድ ቀን ፒፕ እየተባለ መኪናውም መብራቱ እየበራ አንድ ቀን 2 ቀን የሰርጋችሁ ቀን ተከብሮላችኋል እኔ ሄድል እኮ አልገጠመኝም ዛሬ ነው የምታደምቁልኝ ወገኖቼ አዎ የኔ ሰርግ ከህዝብ መሃል ስቆም የኔ ሰርግ ወንጌል ሳስተምር የኔ ሰርግ ድውያንን ስፈውስ የኔ ሰርግ አጋንንትን ሳቃጥል ያንጊዜ ነው ሌላ ሰርግ የለኝም እና ያለ እንደምን አረፈዳችሁ አሁን ታዳኔ ጌታ ሆይ ላለው የበደልኩ ነገር አለ ይሁን ሁሉን ነገር አረከ ልጅነቴ ከህፃንነቴ እሷን ህፃን ሳለ የለመንኩት ነው ሁሉ ወንጌል እንድሰብክ ድውይ እንድፈውስ እንደ ተክለ ሃይማኖት እንደ ገብረ መንፈስ ቅዱስ ይያልኩ መለምነው ገና 7ኛ 8ኛ ክፍል ኤሌመንታሪ ህፃን ሆኜ እየተማርኩ ነው የምለምነው ያንን ልመና ሰምቶ ዛሬ በዓለም እንድታወቅ አድርጎኛል ግን እንጂ ነው አለው እኔን እየወደዱ ሶስታቸው ካልተዋደዱ ለኔ ምን ይጠቅመኛል እኔ የሚጠቅመኝ ነገር እኔን እየወደዱ እንዴውም እኮ በኔ እየተጠጋ አንዱ ሊጎዳ እኮ ነው ያኛው እኔን ሲወድ ይሄኛው እኔን ሲወድ አይኔ ብቻ ልወደድ ካለ ደግሞ ያንን ሊገለው ነው እኮ ፍቅር ከሌለ መቀናናት ካለ ከኔለም አውርችን ዘርግ ለመቀበል ያኛው ሰውዬ እችን መቀበል የሚፈልግ ከሆነ ይሄ ደግሞ አይኑ አውሮ ጀበብ ብሎ የሚሄድበት ከሆነ ይሄን ሰውዬ ሊጎዱት ነው ሁሉም አንድ ልብ ካልሆነ ጌታ ሆይ ጨንቀኛል እኔ የሚከብደኝ ነገር እግዚአብሔር ከፈጠረው ፍጥረት ሁሉ ያጎደለብኝ ነገር የለም ግን አሁን ቅሸት መጣች ብታው የሚከተሉኝ ማርቆሳት ተመልከቷቸው በእግሬ ተረከዘን ለመርገጥ እንኳን ይጋፋሉ ሶስታቸው ለምን ነው ቦታ ቢለቅለት ለወንድሙ እኔ ጋር ናችሁ ምክሬ እየሰማችሁ ነው ለምን ነው ቦታ ወይ በሽምግልና ይልቀቅለት ወይም በክብር በአገልግሎት ይልቀቅለት ወይም ቀደም ብሎ ከኔ ጋር በመኖር ቦታ ይስጠው አብሮ የኖረ ነው አብሮ የደከመ ነው እንደው ለትገባና እኔ ልቅደም ያስጠል በውስጥ ያስጠላኛል ባፊ አልናገረው ለምን ዲያብሎስ ሰሳቸው የሚያተራብሳቸው ወደኔ ለመፍታት ስለሆነ እነሱ ካጣላቸው ቃኋላ ደግሞ አፌ አንተ ጥሩ አይደለም ብል ወደኔ መጣጣው ገብቷችኋል አልገባችሁ ሁለቱ ይጣላሉ አይደል ማል ገብቻ አንተ ተው እንዲህ አርጋል በየ እውነትም እናገር የሰው የጠላይ በቃ ጥላቻው እነሱም ብቻ አይደለም አፋይሶ የሚቀር ወደኔም እየቀጠለ ይሄዳል ሁሉም ሰላም ለማግኘት ግን መንፈስ ቅዱስን ተመልቼ ነገሩን በሰላም አካሄደዋለሁ እንጂ ከልጅነቴ ጀምሮ የሚከብደኝ ነገር ሰው ይወደኛል የሚወዱ ሰዎች እንሰሳቸው አይስማሙ ይሄ በጣም ለኔ ሸክም ነው ይከብደኛል ለሚቀረው ዓለም
ጥለነው ለምንለው ዓለም ልብሱ አይከተለን፣ ሹመቱ አይከተለን፣ ገንዘቡ አይከተለን፣ ሁሉን ጥለን ነው መቃብር ምን ወድቆ አይደለም እንዴ? ታዲያ ብንዋደድ ምን አለበት? ያዳም ልጆች እንዴ እኔ ለራሴ አሁን ከእምነቴ ውጭ እንድወድ አይፈቅድልኝም መጽሐፍ ቅዱስ። እምነቴ ውጭ እኔን እምነት ጠብቄ እንድኖር አልፈልግም። ሰው የሆነ ሁሉ በፍጹም እሞትለታለሁ። ሰው የሆነ ሁሉ ደስ ይለኛል። እኔም ማስተምረውን ተከትሎ እንደኔ ቢሆን መልካም። አልፈልግም ካለ ግን በሄደበት መንገድ ሂድ። ፍቅር ግን መሰረት ነው። ገብቷችኋል? ግድን የማረገውን ብላ እኔ ምናልባት እንጀራ እንደሆነ የምበላ ያኛው ዳቦ የሚበላ ከሆነ ልግ እንጀራ አልበላ አለው። የበላውን በልቶ ግን ፍቅር ይኑር። እንግዲህ እኔ የገባችሁ ይመስለኛል ወገኖቼ። ልባችሁን አንድ ያደርግልን። ኧረ እንደው የተናከሰ ዘመን የገጠመኝ፣ ኧረ ውሎ የማይገባ ዘመን የገጠመኝ፣ ተስማምቶ የማይገባ ሁልጊዜ ጭቅጭቅ፣ ሁልጊዜ ንትርክ፣ ሁልጊዜ እንዲያው ለሰው የማይራራ ክፉ ዘመን የገጠመኝ። ስለዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ነው ልጆቼ መሆናችሁ የሚታወቀው በሳችሁ ትዋደዱ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ ደግሞ ምን አለ? እነሆ የማዝዛችሁ ትእዛዝ እኔ እንደምወዳችሁ አለ ጌታ። እኔ እንደሞትኩላችሁ፣ እኔ እንደተሰቀልኩላችሁ እናንተም እርስ በርሳችሁ ተዋደዱ። የሰማችሁ ነው? የሰማችሁ ነው? እኔ እንደወደድኳችሁ አለ ጌታ፣ እናንተም እርስ በርሳችሁ ተዋደዱ። ሐዋርያው ጳውሎስም ጴጥሮስም ማለቴ በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 ላይ ፍቅር የኃጢአትን ሁሉ ብዛት ትሸፍናለች። የሰማችሁ ነው? አንዳንድ ጊዜ አይናችሁ እንዲህ ሲል እያየሁ ነው። ማበዛዛው ከኔ ጋር ናችሁ ማለት እያያችሁ ነው። ልባችሁ ብን ሲል ይታየኛል። ፈጣሪ ምስክሬ። አውቀዋለሁ። በትኩረት የሚሰማን ህዝብ አውቀዋለሁ። አሁን ግን እኔ ምን እንደ አንዳንድ ጊዜ ብን ይልብኛል። ስለማውቀው ነውና የሥራ ልምድ ስላለኝ እንጂ ወደ ስብከቱ ብንሄድ እስካሁን እንጨርሰዋለን። እና ምንድነው ያለ? ፍቅር የኃጢአትን ብዛት ትሸፍነዋለች። ሰው አንድ ሰው ብዙ ኃጢአት ቢሰራ ፍቅር ካለው ሰውን የሚወድ ፈጣሪውን የሚያመልክ ከሆነ ኃጢአቱ ይደመሰስለታል ማለት ነው። ሌላው በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 13 ድረስ በመላእክት አንደበት እንኳን ብናገር ፍቅር ከሌለኝ ከንቱ ነኝ አለ። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉ ፍቅር ትበልጣለች። ከባልና ሚስት ጋር ከቤተሰብ ጋር ፍቅር ይስጣችሁ። ፍቅር ይስጣችሁ። እኔ ደግሞ በተለይ የምወደው ሰው ፍቅር ያለው ሰው ደስ ይለኛል። ምን አባቱ ለሚቀረው አለ ጉምጥፍጥፍ እያሉ ጥለውት እየሄዱ ወገኖቻችን ትላንት አሳድገናቸው እየሞቱ እኛም ማንሞት ሆነን ነው። ለምንድን ነው? ተጠቅተን መኖር ነው። ተጠቅቶ መኖር ነው እኮ ድል ማድረግ። ዲያብሎስን ድል የምናደርገው በመጠቃታችን ነው፣ በመታገሳችን። እኔ በላይ ሰው የለም ካልነማ ወደቅን ማለት ነው። እንዲህ ብንልማ እኔ መስካውን አልቆየሁ አውቄ ነው። ሰውን ላጠቃ ስፈልግ ዝቅ ለምን በቃ ራሴን ማልሰማ እማላይ እማኑ ዕውቀት የሌለኝ ጉልበት የሌለኝ በኋላ ግን በጸሎት እናሸንፈዋለን። እኔ ዓለምን እንዳሸነፍኩት እናንተም ዓለምን ታሸንፋላችሁ ይላልና በዮሐንስ ወንጌል ምዕራፍ 16 ቁጥር መጨረሻ ላይ አይዟችሁ አለ፣ አትጨነቁ፣ እኔ ዓለምን አሸንፌዋለሁ። በትዕግስት ነው። ዓለምን ያሸነፈው በመሳሪያ ነው አይደለም፣ በመስቀል ላይ ተሰቅሎ ይቅር በላቸው እያለ ስለሆነ የልብ ስፋት ይስጠን። እሺ መጨረሻ የማደርገው ፍቅር ነው። አደራ በእግዚአብሔር ስም እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተስማሙ። ከቅድስት ሀገር ኢትዮጵያ ወጣችሁ ቅድስት ሀገር ኢየሩሳሌም ደርሳችኋል። እናንተ እድለኞች። ተማርካችሁ አይደለም፣ እንደሌላው በረሃብ ተሰዳችሁ አይደለም። የእናንተ አጠራር መታደል ነው። ይኸውላችሁ ዓለም እኮ ዛሬ በባህርና በየብስ እየሄደ መከራውን እያየ እኮ ነው። አንዱ በመንገድ ላይ ምን አለ? አንዱ የዜና ስርጭቱ ዛሬ የከፋበት ዘመን ነው። እናንተ ተለምናችሁ ለመምጫችሁ መጓጓዣው መኖሪያው አረ እንዴት አይነት እድል ነው የገጠማችሁ ነው። መንፈሳዊ ስደት ነው እንጂ ስጋዊ ስደት አይደለም። እናንተ ተሰደዳችሁት። ይሄንን ጥሪ እግዚአብሔር እንዲያርጎ የጠራችሁን አምላክ ከቅድስት ሀገር ኢትዮጵያ ቅኝ ግዛት ያልነካት ነፃነቷን አክብራ ምድር የተቀደሰች ሀገር እግዚአብሔር የባረካት ልዩ ሕዝብ ወዳድ እርስ በርሱ የሚስማማ ለሃይማኖት የጸና አንድነቱን ያስከበረ ኃያላኖች እጁን ያልጫኑበት ራሱን ዳር ድንበሩን ጠብቆ የሚኖር ጀግና ትውልድ። ከዛ ጀግና ትውልድ ደግሞ እንደገና የሃይማኖት
የእምነት የሥራ የፍልስፍና የታሪክ መሰረት ወደ ሆነችው ወደ እስራኤል መጣችሁ። ደግሞ አይ መታደል፣ አይ ብታውቁበት፣ አይ ብትጠቀሙበት። ታዲያ እዚህ መጥቶ ደግሞ አንዳንድ የሚዘባዘብ ዘብዛባ አይጠፋም ደግሞ አለመታደል ነው። ይላርገው እንግዲህ እኔ ላርገው እዚህ በአካባቢያችሁ እኔ በህይወቴ አግኝቼውን ማላውቀው አሁን የዚህ ሀገር ውሻ ከኔ በላይ ተከብሮ ነው የሚኖር። ወይ ሀገራችን ሰው ታውቁታላችሁ። እዚህ ሰውነቱ ታጥቦ እንዲሁም አንዳንዱ ሱሪ ይሰፋለታል። እዚህ ሀገር ውሻ እኔ ሳድግ ሱሪ የምናገች ሱሪ ታውቋታላችሁ አይደል? ከብት እየጠበቃችሁ እንዴት እንዳደጋችሁ ሱሪ እንዲያው ቢለብስ ምናልባት 20 ዓመት ከሞላው በኋላ ነው ሱሪ ያገኘ የሀገር የመገበሬ ባላቅ እንዲያብለ እንዳያደግነ እዚህ ላይ ስጋ ነው የሚታረድለት። እኛ በጎመን ነው። በተለይ እንደኔ አይነት ስደተኛ ከብት ያደረ ዝንብ ወረረው ነው በልተን ያደረ በእንተ ስማ ለማርያም እያነበራህ ነበር። በእንተ ስማ ለማርያም አውቀን እኮ ነው ሰርተን መብላት እንችላለን መሻሻል ማድረግ እንጂ አውቀን ግን ይሄን ያለም ግፍ ለመቀበል በእንተ ስማ ለማርያም ስለወዳጅ አንዷ እርምን ወደ ተማሪው ትለኛለች። አንዷ ደግሞ እንዴት ያለ ተማሪ መጣ ያኛው ሲያንገላታን ያኛው ሲቀበለን የዚህን ዓለም ግፍ ተቀበለን እዚህ ደርሰናልና እኔ ጋር ናቸው። ነገር ካነሳውማ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ምን አለ ጳውሎስ? እቺም ብያችሁ ይዘጋለው ትምህርት በዓለም በመላእክትም በሰዎች ዘንድ አለ ጳውሎስ ማላገጫ ሆነናል። ባርግልኝ ባባል በዓለም በመላእክት በሰው ዘንድ ሆኖ ማላገጫ ሆነናል አለ ጳውሎስ። ወንጌል ስለሰበከ ድውይ ስለፈወሰ ለምን ነው ማላገጫ የሆነበት? ያንዳንዱ ሰው መብቱ ተጠብቆ ሲኖር ያቸትዮ መብቷ ያ ሰውዬ መብቱ የተጠበቀ ሲሆን እኛ ወንጌል በመስበካችን እኛ መስቀሉን በመሸከማችን ለምንድን ነው ማላገጫ የሆነው? አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 8 እስከ 14 አነቡት። በዓለም በመላእክትም በሰዎች ዘንድ ሁሉ ማላገጫ ሆነናል። እኔስ አለ ጳውሎስ እኛን ሐዋርያቱን እኛን ባይታውያንን አለ ጳውሎስ ሞት እንደተፈረደባቸው ሰዎች የኋላ ቀር ያረገን ይመስለኛል አለ። ስለደረሰበት ግፍ ነው ይሄን የተናገረው። ያ ሲሰድበው ያ ሲያማው መከበር ሲገባው እውር እያበራ ሙት እያነሳ ድውይ እየፈወሰ መከበር ሲገባው መጣ ሲረነ ሲያንገላታነ ጳውሎስ ይሄን ተናገረ። ምን አለ? እናንተ በክርስቶስ ዘንድ ልባም ናችሁ፣ እኛ በክርስቶስ ዘንድ ሞኞች ነን አለ። እናንተ ኃያላን ናችሁ፣ እኛ በክርስቶስ ዘንድ ደካሞች ነን። እናንተ የከበራችሁ ናችሁ፣ እኛ የተዋረድን ነን አለ። እንራባለን፣ እንጠማለን፣ እንንገላታለን፣ እንሰደባለን አለ ጳውሎስ። ይሄን አለና መጨረሻ ላይ ምን አለ ቅዱስ ጳውሎስ? እንደ ጉድፍ እንደ ጥራጊ ተቆጥረናል። የሰማችሁ ነው። ወንጌላዊ ጳውሎስ፣ ሰባኪ ወንጌል ጳውሎስ፣ ሐዋርያው ጳውሎስ፣ ኃያሉ ታላቁ የዓለም ብርሃን የተባለው ጳውሎስ እንደ ጥራጊ እንደ ጉድፍ ተቆጥረናል አለ። በቁጥር 14 ይሄን ብሎ ስለዚህ ወገኖቼ ሆይ እኔን ለመምሰል የተዘጋጃችሁ ሁኑ እያለ ደመደመውና በዓለም ዘንድ መልካም የሚሰራ ሰው እኔ ብቻ ሳልሆን እዚህ ውስጥማው መልካም የሚሰራ ካለ መጣ እንደተባለ ከዛ ውስጥ ተለይቼ ጥሩ እስራኤል አለመስራታቸው ሳይሆን ደግ አለማሰራታቸው ነው ያስቸገረና አሁን የዚህ ዓለም ክፉ ሰዎች ደግ አለመስራታቸው አያስጠያይቅም። መብታቸውን ጠብቀው እንደፈለጉ ይኑሩ። ደግ አለመስራቱን ተውት፣ እንደፈለገ ይሁን፣ ጌታ ይጠይቀው። ደግ አለማሰራታቸው ግን ያሳዝናል። መልካም እንድንሰራ መንገዱን እየዘጉብን እያሰናከሉን ሰላም እየነሱን አሁን በሙሉ ነፃነትም ደልቤም ሰራ በዚህ በ9 ዓመት ውስጥ 5 ቤተክርስቲያን በራሴ 6ኛውን እንደገና በሌላ እንደፈጸም ሁሉ በሙሉ ነፃነት መመላለስ 24 ቤተክርስቲያን ሰራ ነበር። በዚህ 9 ዓመት ውስጥ እንቅፋቴ እየበዛ እየከሰሱ እየወቀሱኝ ሌባቸውን ሸፍነው እኔን ይከሱኛል፣ ነፍሰ ገዳዩን ሸፍነው እኔን ይከሱኛል። ይሄ ግፍ እየደረሰብን እንጂ በእውነቱ በትክክል ሰው ቢሰራ ድሃ የለም፣ ችግረኛ የለም፣ በምድር ላይ ተርቦ የሚኖር ሰው የለም። በእውነቱ ሰው በድሉ ቢጠቀም እግዚአብሔር በድላችን ለመጠቀም ያብቃን።
ጠላት ይሄን አደረገ። ፍቅር ይስጣችሁ፣ ልባችሁን አንድ ያደርግልን፣ ተመካክረን ለመኖር ያብቃን እና የተለየነ የነበረች ቅኝ ግዛት ያለካት ኢትዮጵያ እያልኩ ነበረ። ኢትዮጵያዊ መልኩን ነብር ጅንጉርጉርነትን ይሰው ዘንድ ይችላል ተባለ። ኤርምያስ ምዕራፍ 13 ቁጥር 23 ላይ በመጽሐፍ ቅዱስ በመጀመሪያው ገጽ ላይ በመጀመሪያው በሁለተኛው ወረቀት ላይ አውሮፓ አልተጠራም፣ አሜሪካ አልነበረችም፣ ሌሎቹ ሀያላንም በዚህ በመጽሐፍ ቅዱስ አልተጻፉ። የመጀመሪያው እነሆ 4 አፍላጋት አሉ አለ። አንዱን ተናገረ። ሁለተኛው ወንዝ አለ የኢትዮጵያን ይከባታል በማለት መጽሐፍ ቅዱስ በመጀመሪያ ማን ነው ስሟ የተጻፈ? ኢትዮጵያ ሀገራችን ናትና የከበረች የኔና የናንተ። ስለዚህ ከዛ ደግሞ ወደዚህ መጣችኋል። ለእናንተ እንግዲህ ለኃጢአታችሁ ምክንያት የላችሁም እንጂ አላችሁ። ይሄ ሁሉ ተደርጎላችሁ ኃጢአት ብትሰሩ በዮሐንስ ወንጌል ምዕራፍ 15 ቁጥር 22 ላይ እኔስ ወርጄ ባልመክራቸው ባላስተምራቸው ኑሮ ኃጢአት ባልሆነባቸው ነበር ይላል ጌታ። አሁንም እንዲህ አመቻችቶ ከዛ ወደዚህ ከዚህ ደግሞ በጌትነት በሀብት ረሀብተኛ የለም። ሳየው ሁሉ ይበላል፣ ሁሉ ይጠጣል፣ ሁሉ ያሰበውን ያደርጋል። ሁሉ አንዱ 7 ሺህ ብር በላለ ይላል። እኔ 7 ብርን በቀን አላገኝ ወንድሜ፣ አንዱ 17 ሺህ ብር አገኛለሁ ይላል። ከዚህ በላይ ምን ይሁንላችሁ እንግዲህ ወገኖች? ሰርቶ የሚበሉበት በድል የሚጠቀሙበት ነፃነትን አስከብሮ መብትን አስከብሮ የሚኖሩበት ሀገር ተገኘ። ምን ይሁንላችሁ እዚህ በላይ? ይሄን አድርጋችሁ ካልከበራችሁ፣ ይሄን አድርጋችሁ ተስማምታችሁ ካልኖራችሁ፣ ይሄንን የሰላም እንጀራ አብራችሁ ባርካችሁ ካልበላችሁት ዕዳ አለባችሁ። እኔ እንጃ እኛ እየተሰቃየን እኛ ብዙ መከራ አለብኝ። እኔ ራሴ ብዙ መከራ አለብኝ። መፈጠሬን እየጠላሁ ነው ያለሁት። ጌታ ወሰደኝ እንዳለን እንዲህ ህዝብ ሳስተምር ደግሞ ደስ ይለኛል። ሰው ጋር ስውል ደስ ይለኛልና እንደው ጌታ ከዚህ ህዝብ አትለየኝ ይላል። ጌታን ግራ ጋብቻው ነው ያለሁት። ብቻዬን ስሆን ግደለኝ ይላል የሰውን ክፋት እያየሁ። ደግሞ ሳስተምር ስዘምር ኧረ እድሜ ስጠኝ ከዚህ ህዝብ አትለየኝ ይለዋለሁ። ስለዚህ ወገኖች ልብ ይስጠን። ላስተማረን ለመከረን አምላክ ክብር ምስጋና ይግባው። አይ ጉድ! ለዚህ ትምህርት የጭብጨባ ዋጋ የሆነው በእውነቱ እኔ እንዳ አሁን እንግዲህ እኔ ምን ትምህርቴ ምን እንዴት አይተውታል ነው ይሄ ጭብጨባው ለላ ሲልብኝ። ዛሬ ደመናው በኢያሪኮ ያለን አልመሰለኝም። ዛሬ ደመናው እንደው በሰሜን ወይም በደቡብ በቅድስት ሀገራችን በዛች ለምለም ሀገር የአየሩ ጠባይ ተስማሚ አይመታደል አይጎረብጠና አይሞቀና አይርበና አይጠማን በዛች ቅድስት ሀገር ኢትዮጵያ ያለው ነው መሰለኝ። ይሄ የአየር ጠባይ ረጠቅሎ ደመናው በላያችን አንዣፖ እንዲያ ያ እየቀለጥን የምንማማርበት አሁን ደግሞ ተመልከቱትማ ቦታ የማያስመርጥ ደመና ተዘረጋለን በላይ በደመናው። እግዚአብሔር ክብር ምስጋና ይግባው እና ሀገራችን እኔ ደስ እንደው መቼም በነገሬ ሁሉ ስላደረገልኝ ምስጋና ያስቀድመ። ሰው እኮ ምስጋና የማይወዳል ምስጋና የማይወድ ልምድ የሌለዋል። እኔ ደግሞ ለሰውም ያደርግልኝ አሁን በሆነልኝ ነገር ሁሉ ያመሰግነው ማለት ነው። ጌታ ብር አይፈልግም ወርቅ አይፈልግም ምስጋና ነው የሚፈልግ። አሁን ይሄ ደመና እኔ ፀሐዩ ሰልችቶኛልና ደመና አምጣ ብዬ ላመሰግነው ሳይሆን ስራው ግን ያስገርመኛል። ስለዚህ በቅድስት ሀገር ኢትዮጵያ መወለዴ ኢትዮጵያዊ ደስ ይለኛል። እንደገና ደግሞ ቅድስት ሀገር ኢየሩሳሌም እዚህ መጣችሁ ደግሞ ለዚህ የቅድስት ወተትና ማር የምታፈሰው ወተትና ማር የምታፈሰው ኢየሩሳሌም ያውም እኮ በመሬቱ አይመስለኝም። መሬቱማ የምታየው ዝምዛና የሚመስል አይደለም። የጌታ በረከት ነው ቃል ኪዳኑ ነው እንጂ መሬትማ ጥሩ ሴት የፈጨችው በርበሬ የሚመስል ሀገር መሬታችንም የኛ የምርም ነበር የኢትዮጵያ መሬት። ስለዚህ ናቸዋል እንዴ ዋልካው በዋልካነቱ ደግሞ ቀዩ አፈር በአፈርነቱ ሌላው ዝምዛው ኧረ ምን ልበለው ሜዳው ፎገራ ሰላሌን የመሰለ እነዚህ እነ ደንቢያ ሜዳዎች ተራራው ኮረብታው እነ ራስ ዳሽን የመሰለ ወጣ ገባ የአየሩ ፀባይ ለሰው ለአራዊት ለእንስሳት ለፍጥረት የሚስማማ እንዴት ላርጋት ሀገሬ እንዲህ አይልና ደግሞ ካፌ የማለያት አዎ ኢየሩሳሌም ሆይ አለ ዳዊት ብረሳሽ ቀኝ ትርሳኝ ባላስብሽም ምናሴ ከተናጋይ ትጣቅ ይሄ የሁላችን መፈክር ነው። የሁላችን ታሪክ ናት። ታሪካችን የተገኘው ኢየሩሳሌም ነው። ስለዚህ በመዝሙር 136
ቁጥር 5 ላይ ነው። ኢየሩሳሌም ሆይ ብረሳሽ ቀኝ ትርሳኝ ባላስብሽም ምላሴ ከተናገረ ትታጋል። ጽዮንን የሚሰድቡ ሰዎች ቢኖሩ አለ እኖ ከሰገነት ላይ እንደበቀለ ሳር ለሚያጭደው ችቦ ለሚሰበስበው እቅፍ እንደማይሞላ ይሁኑ ይላልና መዝሙር 128 ቁጥር 5 ላይ እንደ ካፊያ ብንሲል መሸበር መጣ የዚህ ዓለም ሰው ቢማር ባሎ ጥቅጥቅ ያዙ። እንግዲህ ትምህርታችን ይህን ይመስላል። እንዲህ አድርጌ ነው ስለ ኢትዮጵያም ስለ ኢየሩሳሌም ማስተምርህና ልብህ ይነሳሳ፣ ሀገርህን፣ ሃይማኖትህን፣ ታሪክህን ጠብቆ ገኔ እምለን እንደኛ የትም እንደተለቀምን እንደተገኘን አይምሰላችሁ። እኛ የታሪክ ባለቤቶች ነን። ቅኝ ግዛት ያልነካን የኔ ቴዎድሮስ ሀገር የሰሜኑ አንበሳ ያ ቴዎድሮስ ለሀገሩ ክብር መከራውን የተቀበለች ጀግና እነሆ ፈረንጅ አይገለኝ ፈረንጅ አለ የገንዛ ጥይቱን ነው እንደው አጠጥቶ የሞተ የታሪክ ባለቤት የእነሱ ልጆች ነን እኛ። ልቀስ እየሰነካከለ የሚያስቀምጠውን ጠላት ዲያብሎስን እግዚአብሔር እግሩን ይሰርልን። የአባታችን ረድኤትና ሀብት በእኛ ላይ ይደርብን። እግዚአብሔር አባታችን በሕይወት ዘመናቸው በሰላም ያኑርልን። እኛንም ተፈውሰን ለሕይወት መላበሻ ያድርገን።